ቤተሰቦች አዳሜ መሬት ቀራች። ሩታ ወደ አብርሽ ልመለሳለሁ አለቻ። ኦ ማይ ጋድ ኤርሜላ ማለት ነው። አንገቱን ቅምጥ አረገችና ጎበዝ ጀና ማለት ነው። ሩትዬ አይ ላቭ ዩ ሶ ማች። እውነት መናገር ማለት ነው እንደሷ ሴት የላትም ማለት ነው። ሴት የለም ማለት ነው። እውነት መናገር ማለት ነው። አንቀጠቀጠች እኮ እንጃ ብዙ ሰው እንደዚህ ማለት ነው። አፈሰች ጎበዝ። እንደዚህ ነው በቃ እንደዚህ ነው ማለትሽ ማለት ነው። እኔ ቆንጆ ማለት ነው። አንቺ ኤርሜላ በቃ ወይ ቀራሽ ማለት ነው። ቀራሽ ማለት ነው። አብርሽ ላይ ጡጥ ማለት ቀራች። እሷ ልጅ አላት፣ አንቺ ልጅ የለሽም። ምን ታገናላሽ? ይሄ ምንድን ነው? ይሄ ማነው ስሟ? ይሄ ኤርሜላ ጋር ያለው ልጁ እንዴ ምን አገባህ አንተ? እሱ እኮ በጣም ተናደዋል። እውነት በጣም ተናደዋል ማለት ነው። ነገ ጠብቁ በቃ ነገ ጠብቁ ቪዲዮ ሌላ ማለት ነው። እውነት በጣም ደስ ብሎኛል እኔ ማለት ነው። አንድ ሌላ ሴት አሁን ወልዳ ከሌላ አሁንም ሌላ ወልዳ ጥሩ አይሆንም። ታውቃላችሁ። አሁን እሷ ተመልሳለች፣ በቃ ትተመልሳለች። እውነት መናገር ሩትዬ እኔ እንጃ ምልልሻለሁ። ይሄ በዚህም በኩል የወጣችሁ የእሷ የተናገራችሁ የማንም መጥቶ የእሷ እንደዚህ የሆነችው እናንተ ሁላችሁ መሬት ላይ ትቀራላችሁ። አብርሽና ሩት አንድ ይሆናሉ። ማሬም አንድ ይሆናሉ ማለት ነው። ታውቃላችሁ፣ አንድ ይሆናሉ። ሰው እንዳለ መሬት ቀርቷል። አለቀ። እሷም ተጣረቃለች። አሁን በልክ ያዘች ማለት ነው። ትወጣለሽ ማለት ነው። ኤርሜላ ትወጣለሽ። አንቺ መጠሽ ገብተሻለ። አሁን ውጥቅ ብላ ትወጣለሽ ማለት ነው። እኔ ቆንጆ አንቺ አብርሽ ጋር ምናምን ታስረ ምናምን ያለ ከታሰረ ችግር የለም። ምን አገባሽ አንቺ? ምን አገባሽ? የሚያገባሽ ነገር አለ እንዴ? የሰውየቱ መጥስ ጥልቅ በል ታስራለሽ እኮ አታስርም ምናምን እያለሽ ሰማና አላት እሷ ሰማና ላይ መጣ ባሌ አገባው ምናምን ብላ ሰማና ሳይታ እኮ ሁሉም ማሰር ትችላለች እኮ። እና ስለዚህ እኔ ኤርሜላ ወንድ ሞልተዋል። ብዙ ወንድ አለ፣ ብዙ ሰው አለ። አንቺ በኩል ያለ እሱ ጋር ቁጭ በይ። ወዛ ፈቀሪ ሌላ ሰው ሌላ ወንድ እንዴ? አብርሽ ብቻ ነው እንዴ ያለው ማለት ነው? ይሄ ነገር ማለት ነው። እዛ ቁጭ በይ ሩትዬ። እውነት ጎበዝ ናት ማለት ነው። በፍቅር መጀመሪያ በፍቅር ሞታ ነበረች። አሁን ግን ፍቅር በቃ አንድ ካፈቀረች ሴት ትቆርጣለች። ግን አሁን እሊ ካለ ተመልሳ ባሏ ጋር ትታረቃለች ማለት ነው። ታውቃላችሁ። እንደዚህ ነው ሴት ማለት ነው። እውነት መናገር በፊት እናደዳለሁ እሷ ላይ ማለት ነው። ግን አሁን ተመልሳለች። ከታሰረ አብርሽ ምንም አይላትም ለሷ ማለት ነው። እንኳን ታሰረ ይላል ማለት ነው እንጂ ምንም አይላት። እውነት መናገር ማለት ነው። ወይኔ እኔ እንጃ በጣም ደስ ብሎኛል። እውነት መናገር ማለት ነው። እናንተስ ቀርታችኋል። ሜዳ ያልወርቃችኋል። አሁን ሩታ እንደዚህ ከአብርሽ ጋር ከታረቀች ማለት ነው። ማንም የአብርሽ ጎደኛ የሩታ ጎደኛ እዛ ብትቀሩ እሱ አብሮ ቢኖሩ እንዴት አቤት እንዴት ደስ ይላል። እናንተ ጨባጫቢዎች የሩታ በኩልም የአብርሽ በኩልም ማለት ነው። የአብርሽ በኩል ነው፣ የሩታ በኩል ምንም አድርጎ አለቅም። እና የአብርሽ በኩል ያሉ ይሄ ልጅ አብሮ ጠጦ አብሮ በልቶ አብሮ ቤት ሆኖ አብሮ ተኝቶ አብሮ አድሮ እንደዚህ ማድረግ ጥሩ ነው ብለህ ታስባለህ? አንድ ሰውዬው ተመልሳለች። ጉዳችን ነው። ወይኔ ራሱን እንደዚህ ያረገን እኮ
ወንዱ። ወይኔ እኔ የመጀመሪያ ወሬ አይደለም የመጨረሻ ወሬ እንዴት ጣፈጠኝ፣ እንዴት ጣፈጠኝ ማርያምን። እንዴት በቃ ባላጋ ትታረቃለሽ፣ አንቺ ትወጣለሽ፣ ትወጣለሽ፣ ሄርሜላ ትወጣለሽ። ዴ ውጪ፣ ውጪ የሰው ቤት ገብተሽ ዴ ውሻ ናሽ እኮ አንቺ። እንደ ውሻ አንድ ውሻ እኮ ፈጣሪ የፈጠረ ውሻ የትም ቦታ ሄደ የትም ቦታ እንደዚህ ነገር ታረጋለሽ። ምንም አታውቅማ። አንቺ እንደዚህ ነሽ እኮ ዘልዛላ፣ የዘለዝልሽ የዘለዝልሽ የዛ ሄደሽ የዘለዝልሽ እዛ ኩርፍቱ ምናምን ይዘሽ ሄደሽ እና አብረን እንተኛለን ብለሽ የልጁ ባለ ሚስት አለ። ከዛ ነው ውሃ ውስጥ ገብተሽ እንደዚህ ራቁትሽ ውሃ ውስጥ ገብተሽ ወንድ አባበልሽ እኮ አብርሽ አባበልሽ እኮ። ከዛውም አጭር ልብስ ለብሰሽ የኔ ቆንጆ እንደዚህ አድርገሽ እኮ ልጁ ለኔ ይሁን ብላ ኦይ አብርሽ አንቺ እኮ በፊት ስትመጪ እኮ አብረው ደህና ነበሩ፣ ተታረቁ ነበር። ግን አንቺ እኮ በመጠሽ የኔ ሰዓት ገዝታ መጣችና ከዛም በጠበጠች። ይበጠብጥሽ ትዳርሽ። ከዚህም በኋላ ትዳር ከዚህ ከያዝሽ ትዳርሽ እንደዚህ ይውልልሽ እንደ ሉትና እንደ አብርሽ። እውነት እንደዚህማ መጥፎ ነው፣ መጥፎ ሴት እውነት መናገር ማለት ነው። ቤተሰብ በጣም ደስ ብሎኛል።